ልጅቷ እቺ ነች እያሳፈረችው። ልጅቷ እርጉዝ ጋይስ እቺ ነች እያሳፈረች ያለችው ጋይስ። ልጅቷ እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ እየሸጠችው። ሙሉ ቪዲዮን ወደ ኢትዮጵያ ስትልካት እንግዲህ ለአረብ ሸጣት ስታረግዝባት ወደ ኢትዮጵያ ልትልካት ስትል ኤርፖርት ላይ ሀበሾች ይዘዋት ነው። እውነት በጣም ነው የሚገርመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። በድጋሚ መጥቻለሁ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ ላይክ አድርጉት ብዙ ሰው ጋር እንዲደርስ። ይቺ እህታችን እንግዲህ በምስል ላይ የምታዩት እህታችን በጣም ብዙ ግፍ ደርሶባት በገዛ ሀበሻ ዜጋችን እንግዲህ ለአረብ ሸጣት። ከዛ እንደዚህ ስታረግዝባት ወደ ኢትዮጵያ ስትልካት ኤርፖርት ውስጥ ሀበሾች ይዘዋት ነው። እንግዲህ ቪዲዮውን ሁሉንም አስገባላችኋለሁ፣ እስከ መጨረሻ ተከታተሉት። የሸጠቻትም ሴት ኤርፖርት ውስጥ በቪዲዮ ይዘዋት ልጆች ለቀዋታል። እንግዲህ ሶሻል ሚዲያ ላይ ሲወራባት ፎቶዋን እየተለጠፈ እንደዚህ ሸጣ ይቺ ልጅ ስታረግዝባት ቤቷ አፍናታለች ምናምን እየተባለ ሲወራባት አሁን በድብቅ ወደ ኢትዮጵያ ልትልካት ነበር። ግን የአጋጣሚ እንደዚህ የመዳም ቅመሞች ኤርፖርት ላይ ይዘዋት ቪዲዮ ቀርጸው ለኛ ሼር አድርገዋል። ሼር አድርጉ የኢትዮጵያ ሕዝብ ፍትህ እያሉ ነው። እንግዲህ ይችን የመሰለች አንድ ፍሬ ልጅ እውነት በጣም ነው የሚያሳዝነው። ወላሂ እኔ እኮ አረቦቹ ቢበድሉንም ምንም አይገርመኝም። ግን ሀበሻ እንዴት በዜጋው ላይ ይህን ያክል ይጨክናል? እርስ በርስ እንዴት? እኔ ይሄ ብቻ ነው ሊገባኝ የማይችለው። በአረብ ሀገር ላይ እንጀራ ፍለጋ በቃ ሰርተን ለመለወጥ ተሰደን እርስ በርሳችን ለምንድን ነው የምንበዳደለው? እንግዲህ ይቺ ለአረብ ሸጣት ነው ያሉት። ቪዲዮውን እንግዲህ አስገባላችኋለሁ። ይቅርታ አብረን እናዳምጠዋለን። የእውነት ነው የምላቸው እኔ የማንሰማው የለም ዘንድሮ በቃ የለም። ይሄው ጋይስ እኛ እዛ ኤርፖርት ነን ያለነው። ልጅቷን ሽጣ እያሳፈረች ያለችው እቺ ሴትዮ ነች። እቺ ልጅ ኢትዮጵያ ገብታ የሆነ ነገር ብታደርግ እቺ ነች ጋይስ። አንቺ ራስሽ አትስቃትን ጋይስ። ይሄው እቺ ነች ልጅቷ ጋይስ። ልጅቷን ሽጣ እንድታረግዝ ያደረገችው እቺ ራሷ። እንደሰማችሁት ነው እንግዲህ ይቺ ልጅ የእውነት አንድ ፍሬ ልጅ ናት። ገና የመጣችበት በቃ ፊቷ ራሱ ያስታውቃል። አዲስ ነው የመጣችው፣ በቅርብ አመት እንኳን እንጃ መሆኑን ከመጣች ማለት ነው። በጣም ታሳዝናለች። እንደመጣች እንግዲህ ለአረብ ሸጣት ነው የሚባለው። እኔ በተለይ ቤሩትና ዱባይ እንደዚህ አይነት ነገር በጣም ብዙ አለ። ሀበሾች የራሳቸውን እህት የራሳቸውን ዜጋ ለአረብ እንዲሁም ደግሞ ለፈረንጆች እየሸጡ እንደዚህ በቃ አላማ ቢስ እንዲሆኑ የሚያደርጉ በጣም ብዙ ሀበሾች አሉ። በጣም እንደዚህ አለ አይደል፣ ብዙ የቆዩ አገሩን የሚያውቁ ሴቶች እያደራጁ እየሸጡ በዛ ነው የሚተዳደሩት። እና ይቺም እንግዲህ ይቺ ትሸጣለች የተባለችው ይቺ ህፃኗ ልጅ የምታዩት ትንሿ ልጅ የዚች የሻጯ ልጅ ናት። እንግዲህ ይቺ ብዙ አመት የኖረች አረብ ሀገር ብዙ አመት የኖረች ናትና ይቺ ልጅ አምጥታ እንግዲህ ለአረብ ሸጣት። ስታረግዝባት ወደ ኢትዮጵያ እየላከቻት ነበረ። ኤርፖርት ላይ የገዛ ሀበሾች ማለት ሰዎች አይተዋት ነው ቪዲዮ የቀረጿት ማለት ነውና እውነት በጣም ያሳፍራል። እርስ በርስ እንደዚህ ጭካኔ በዚህ ልክ መጨካከን እጅግ በጣም ያሳፍራል። ወላሂ እቺ ልጅቷ ይኸው ነች እያሳፈረችው። ልጅቷ እርጉዝ ልጅቷን ይኸው እያሳፈረች ያለችው። ልጅቷን እርጉዝ አስደርጋ ማለት ነው። እቺ ነች ሴትዮዋ እየሸጠችው ጋይስ። እቺ ነች ልጅቷ ይኸው አውቃ ልጅቷን አርግዤ መጣሁት ከቤቴ ነው ከሀገር ቤት ነው ብላ እዚህ ለፈረንጅ ሽጣ ማለት ነው። ለፈረንጅ ሽጣ እዚህ እርጉዝ ሆና እንዴት ያደረገችው ወጀረቢ። አንቺ ምጋቢኛ ምጋቢ ነን። እንግዲህ እዚህ ጋር ሰዎቹ ሲቀርጿት ማለት ነው ይዘዋት ኤርፖርት ሲቀርጿት እሷም ደንግጣ የለ እሷም እየቀረጸቻቸው ነበርና በጣም ያሳዝናል። እጅግ በጣም ያሳፍራልም። በእህቶቻቸው ላይ እንደዚህ አይነት ድርጊት የምታደርጉ ሴቶች የእውነት በጣም ነው የምታሳፍሩት። እንግዲህ እኔ ማለት በአረብ ብንበደል ምንም አይደለም፣ በቃ ዜጋችን ስላልሆኑ ነው ምናምን ብለን እናልፈዋለን። ግን በገዛ ዜጋችን በገዛ ሀበሾች ስንበደል እንዴት ነው ዝም የምትሉት? እኔ ለምንድን ነው ቆይ እንዴ
ለምንድነው ፖሊስ ጋር የማትሄዱት? ለምንድነው ኡኡ የማትሉት? ለምንድነው ሶሻል ሚዲያ ላይ ወጣችሁ እንደዚህ እየተበደልኩ ነው ለምንድነው የማትሉት? እኔ በጣም ነው የሚገርመኝ። ሰው ካልተናገረ እኮ በሽታውን ራሱ ዶክተር አያቅለትም። አንድ ሰው ካልተናገረ ማንም ምንም ይሁን አያቅልህም አያቅልሽም ማለት ነው። ለምንድነው የማትናገሩት? ለምንድነው ኡኡ የማትሉት? ለምንድነው ራሳችሁን ለማውጣት ራሳችሁን ለማትረፍ ከፈጣሪ በታች ለራሳችሁ ያላችሁት ራሳችሁ ናችሁ። ይሄ እስከሚፈጠር ድረስ ለምንድነው ምን ትሰራላችሁ እንዴ? አረብ ሀገር እኮ እኛ በተለይ ሴቶች የእውነት ሰርተን በጉልበታችን የምንሰራ ከሆነ ጤነኛ ከሆንን ሁሉም ይፈልገናል። ማለት መዳም ቤት ገብተን መስራት እንችላለን። መዳሞች ይፈልጉናል። ሰርተን መቀየር እንችላለን። ሰርተን ብር ማግኘት እንችላለን። ሰርተን ራሳችንን መቻል እንችላለን። ለምንድነው ማለት እኔ አይገባኝም። በዚህ ደረጃ ላይ ልጅ ሆዳችሁ ውስጥ እስከሚሆን ድረስ ለምንድነው ምን እየጠበቃችሁ ነው? በዚህ ልክ ለምንድነው የምትበደሉት እንዴ? አረብ ሀገር እኮ ነው ያላችሁት። ኢትዮጵያ እንኳ ቢሆን ህግ የሌለበት ሀገር ነው። አረብ ሀገር ግን ህግ አለበት። ህግ ያለበት ሀገር ሆናችሁ ለምንድነው የምትበደሉት? ማለቴ በገዛ ዜጋችሁ ይህን ያክል ሲጫወቱባችሁ ምን ትሰራላችሁ እንዴ? ለምንድነው ለራሳችሁ ራሳችሁ የማትደርሱለት? ከፈጣሪ በታችሁ እኮ ያለነው ራሳችን ነን እንዴ? ኡኡ በሉ፣ ሶሻል ሚዲያ ላይ ውጡ፣ ወደ ህግ ሂዱ። ህግ በተለይ አረብ ሀገር ላይ በጣም ለሴት ልጅ የእውነት ነው የምላችሁ በክብር ነው የሚያስተናግዱት። እንኳን አይደለም ፖሊስ ምናምን የሀገሪቱ ዜጎች ራሱ ሴት ልጅ ስታለቅስ ቢያዩ የእውነት ነው የምላችሁ በጣም ነው የሚያዝኑት። በጣም እውነት ለመናገር እኔ ወላሂ ላዚም ሱቅ ቢጋላ ውስጥ እንኳን ስትገቡ ማለት ነው አረቦቹ ወንዶቹ በቃ ቦታ ነው የሚለቁላችሁ። ለሴት ያላቸው ክብር ይለያልና ለሴት ልጅ ክብር ያለበት ሀገር እያላችሁ ለምንድነው ክብራችሁን የማታስጠብቁት? ለምንድነው ሰው ሲበደላችሁ ዝም የምትሉት? ህገ ወጥ እንኳ ብትሆኑ ማለት ነው። ህጋዊ እንኳ ባትሆኑ ህገ ወጥ እንኳ ብትሆኑ መብታችሁን ማስከበር ትችላላችሁ። የመበደል መብት የላችሁም። በቃ የመበደል መብት የለውም ሰው። ኢትዮጵያ ውስጥ አይደለንም ያለነው አረብ ሀገር ነው። መብታችንን ማስጠበቅ እንችላለን። እንዴ ለምን ይሄ ሁሉ እስከሚፈጠር ድረስ ይሄ ሁሉ በደል እስከሚፈጠርባችሁ ድረስ ለምን ትጠብቃላችሁ? የእውነት እኔ በጣም ነው የሚያሳዝነኝ። ይሄ በሚገርማችሁ ሶሻል ሚዲያ ላይ ፎቶዋ ተለጥፎ እንደዚህ አድርጋለች ስትባል ከአንድ ቀን በፊት ቪዲዮ ሰርታለች። ይቺ ሴትዮ ምንድነው ያለችው? በጠለብ መጥታ እኔ ቤት አካባቢ ነበር የምሰራው ጎዳና ላይ አግኝቻት ነው አለች። አንድ ጊዜ ደግሞ አረቧ ስታወጣት እኔ አመጣኋት ቤቴ ልረዳት ብላ ቪዲዮ ሰርታለች። ነገር ግን እንደዛ አይደለም። ከኢትዮጵያ አመጣቻት። ከዛ በኋላ ለአረብ ሸጠቻት። ለአረብ ሸጣት ስታረግዝባት ምንም ማድረግ አልቻለችም። ወደ ኢትዮጵያ ወደ ቤተሰቦቿ ልትወረውራት ስትልካት ማለት ነው። እንደዛ አፈር መስላ ልጅቷ የእውነት በቃ የመጣችበት እንትኗ እንኳ ሳይለቃት ወደ ኢትዮጵያ ልትወረውራት ስትል ሀበሾች ያዟት ማለት ነው። ኤርፖርት ላይ ደረሱላት። እውነት እኔ በጣም ነው የሚያሳዝነኝ እንደዚህ ጭካኔ የተሞላ በተለይ የሴት ልጅ እናት ሆና ህፃን ልጅ ያለቻት እንግዲህ በዛ ልክ ሰውን መበደል የእውነት ያሳፍራል። በተረፈ እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ሰላም